በትን መወሰድ ያለበትን እርምጃ እንዲወሰድ አድርጌያለሁ። እመኑኝ። ትናንትና ያናገርኩት አረብ ደውሎ ቅድም በጣም ተሳደበ፣ በጣም ትንታለ። አንተና እህቷ የእሷን ህይወት ለማበላሸት ነው ምናምን። ትናንትና የጠየቅኩት ጥያቄ እዚህ ጋር የሰጠኝ መልስ አላወቅም ላይፍ ላይ እንደነበረ ግን ነገረችው። ትናንትና አንተ ጉድን አላወቅም፣ ውቤ እኮ ላይፍ ላይ ደውሎ እንደዚህ ስትለፈልፍ ነበር፣ እንደዚህ ጠይቀህ ነበር ብላ ነገረችው። እሱ ደግሞ እንዴ እኔ ላይፍ ትናንትና እንደዚህ ነበር አለኝ። እኔ ጥያቄ ጠየቅኩ፣ ጥያቄን መለስክልኝ። እንዴት እንደዛ ይሆናል? እኔ ላይፍ ላይ እንደነበርኩ አላወቅኩም። እናንተ እኮ በቃ ታማኝ አይደላችሁም። ብዙ ነገር ተናገረ። እንደፈለግ ተናገር። ያረከውን ነገር አንተ ታውቃለህ፣ የሰጠው መልስ ታውቃለህ። ለተናገርከው ነገር ራስህ ተጠያቂነት ትሆናለህ አልኩት። ያው ዛሬ ለምን እንደዛ እንደተናገረን ስለማቅ ነው። ገባችሁ? ስለዚህ አብሽሩ ልላችሁ ፈልጋለሁ። ማሻአላህ ታብታባችን 100 ሺህ ያስገቡት፣ አታቁሙት። በጣም ደስ ይላል። በዚሁ ቀጥሉበት። ማሻአላህ ጥሩ እየሄድን ነው። ተብትቡ ያበናት ሙቤ አስገባኝ። ኦኬ አስገባችኋለሁ። ስለዚህ እህቶቻችን አንድ ደግሞ ማስተላልፈው አለ። ትናንትና እዚህ ጋር አንድ እህቶቻችን ነበሩ። እህታችንን ለማገዝ በጣም ስትጥሩ ነበረ። ግን እናንተም ጥንቃቄ አድርጉ። እናንተም በውስጥ ማናገራችሁ ይሆናል። አንዳንድ የደረሰኝ ኢንፎርሜሽን አለ። እናንተ ጥሩ አስባችሁ ነው እንግዲህ እሷን ለማገዝ ነው ብዙ ነገር ስትጥሩ የነበረው። ግን በእናንተ ምክንያት እነዛ ሰዎች ብዙ አደጋና ብዙ ሊጋለጡ ስለደረሱ እንግዲህ እናንተ ላይም ተንኮል ያስባሉ። ስለዚህ እናንተም ጥንቃቄ አድርጉ እህቶቼ፣ አደራ። ትረዱኛላችሁ ምን እያልኩ እንደሆነ። ኦኬ እና አብሽሩ፣ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ሴቭ ዮርሰልፍ። ይሄን ነው የምለው። እባካችሁን አደራ ጥንቃቄ አድርጉ። እሱን እኔ በግል በውስጥ ማናገራችሁ ይሆናል። እሺ፣ ካሁን በኋላ እናንተ እንደዚህ አይነት ነገር ላይ ጥንቃቄ አድርጉ። በተለይ ቤይሩት ያላችሁ እህቶቼ ፕሊስ ራሳችሁን ጠብቁ። እሺ፣ አደራ። ለምን እናንተም ከሀገራችሁ የተወጣችሁት ሰርታችሁ ቤተሰብ ለመርዳት ራሳችሁ ለመቀየር ነው። ስለዚህ ጥንቃቄ አድርጉ። እናንተ እሷን ልታግዙ ፈልጋችሁ ነው። እውነታው በጣም እውነታውን ደግሞ ከራስ አንደበት ትሰማላችሁ። እሺ፣ ከእሷ የምሰሙት ይሆናል። ልጅቷ ፎሮን እያየን ነው፣ ብዙ ነገር እያየን ነው። እሷ ደግሞ የፈለገችውን መናገር ማችልበት ደግሞ ምክንያቱን ሁላችሁ ታውቁታላችሁ። ስለዚህ ዶንት ዌሪ ጋይስ። ኦኬ፣ አሁን ጀስት ለነገሩ አረጋጉትና ብዙ ነገር እየተሰራ ነው። እኔ ደግሞ ያለውን ነገር ነግራችኋለሁ። እቺ ሳምሪ ተባየው እዚህ ብትመጣ አሁን እኔ አላስገባትም። እመኑኝ። አሁን እዚህ መጣ ሙቤ አስገባኝ፣ ማስተላለፈው መልእክት አለ ልንገርህ ብትለኝ አላስገባትም። እኔ ለሰው ልጅ አንዴ ነው እድል የምሰጠው። እድሉን ሰጥቻት ነበር ትናንት። ፊኒሽት። ለሌላው እንዲማርበት እሷ በፈለገች ጊዜ ሳይሆን እኛ በፈለግናት ሰዓት ጥያቄ ልንጠይቃት፣ ለመናት፣ ነያናት፣ ልናናገራት። ካሁን በኋላ አንድ መልእክት ልንገራችሁ። አደራ እህቶቼ፣ እነ ሲፋን ሁላችሁ ከታች ያላችሁ፣ እነ ሄለን ሁላችሁም እዚህ ያላችሁ እያየዋችሁ ነው። አንዳችሁ ቤታችሁን ከፍታችሁ ላናገራችሁ ብትል ከእሷ ጋር ምንም ነገር እንዳትናገሩ። ያለዛ እኔን ታስቀይሙኛላችሁ። እሺ፣ ቃል ግቡልኝ። እሺ፣ ፕሊዝ በውስጥ ማናገራችኋለሁ። ኦኬ፣ ከዚች ሴት ጋር ምንም ነገር እንዳታወሩ። ላናገራችሁ ብትል መታ እንዳታናግሯት። እኔ እዚህ ጋር መታ አሁን አስገባኝ
ትናንትና አልተመቸኝ ብትል አላስገባትም። ነገሩ ከኛ እጅ ወጥቷል። ነገሩ ከኛ እጅ ወጥቷል። እመኑኝ። እሺ ባለስልጣን ይሁን ባሏ፣ ባለ ሀብት ይሁን የፈለገች ነገር ትሁን፣ ስለዚህ ነገሩ ከኛ እጅ ወጥቷል። አሁን እባካችሁን ማንኛችሁም ከእሷ ጋር እንዳታወሩ፣ ምንም አይነት እንዳትደውሉላት፣ እንዳታናግሯት፣ ምንም ነገር እንዳታወራት። በቂ መረጃ ልካችሁልኛል። በቂ መረጃ አለን። ትናንትና በስልክ ያወራችሁ አለ። ከአንድ ወንድማችን ጋር ስልክ ደውሎ ያዋራት አለ። ያ በቂ መረጃ ነው። ብዙ ነገር እዛ ጋር ለፍልፋለች። እሱ እንግዲህ እኔ ቲኬት እገዛላታለሁ እና የሚያስፈልገውን ቲኬት እኔ እገዛላታለሁ ብሎ ነበር። ለዛ ነው የሚያዋራት። እሷ እንግዲህ የቲኬት ወጪው የሚሸፍን መስሏት ነው። እሱ ግን ብዙ አስለፍልፏታል። በስልክ ተለፍልፋለች። ብዙ ነገር ተናግራለች። በነገራችን ላይ እህቶቻችን ያኔ ኤርፖርት ሄዳችሁ ስለ እናንተም አንዳንድ ነገር ተናግራለች፣ ምን ማድረግ እንደምታስብ። ለማንኛውም ስለዚህ እናንተም አትጨነቁ እሺ። እናንተ ላይ ራሱ የሆነ ነገር አረጋለሁ ብላ የሆነ ነገር ብታረግ አችልም እና አትጨነቁ ነው የምላችሁ። ለማንኛውም እንዳልኳችሁ ከእሷ ጋር ምንም አይነት ወሬ እንዳታወሩ። ቤታችሁን ከፍታችሁ ነይ ልናናግርሽ ነው በቃ ልጅቷን እንደዚህ ዶንት ቶክ ዊዝ ዚስ ውመን ነቲንግ። ምንም አይነት ወሬ ከእሷ ጋር እንዳታወሩ። በቃ አሁን ጉዳዩ እኔ ጋር አይደለም፣ ሙባረክ ሙሰማ ጋር አይደለም፣ ማንም ጋር አይደለም። ጉዳዩ በትክክል ጉዳዩ ወደ መሄድበት ሰው አለ። ገባችሁ? አዎ። ስለዚህ ይሄን ነው የምላችሁ። እችን ሴት እንዳታናግሯት፣ እንዳታዋሯት። ካሁን በኋላ ምንም አይነት ነገር እንዳታናግሯት። በተለይ እንደዚህ ገብታ እንደዚህ እኮ ነው እናንተ እንደዚህ ምናምን ብላ ቪዲዮ ቀርጣ ለራሷ መረጃ ልትሰበስብና የራሷን ወንጀል ለመሸፈን ልትሞክር ትችላለች። በነገራችን ላይ ገባችሁ? እኔ እዚህ ጋር አሁን ባስገባት አይ እንደዚህ እኮ ነው እንደዚህ ነው ይሄው እንደዚህ አርግቶ ምናምን ብላ ያን ሪኮርድ አርግታ ለራሷ እንትን ለማለት ስለምትችል ካሁን በኋላ ምንም ነገር ከእሷ ጋር እንዳታወሩ፣ ምንም ነገር ከእሷ ጋር እንዳትነጋገሩ። ተግባባን አይደል? በቃ ልጅቷን ምንም ነገር ልታረጋት አትችልም። ያ እኔ እነግራቸዋለሁ። በአሁኑ ሰዓት እሷ ጋር ነው ያለችው። ትኬት ቆርጣ ዛሬ አሳፍራታለሁ ያለችው አችልም። እስኪ እናያለን በየትኛው ኤርፖርት እንደምታወጣት። ደብቃ በእግር ወይ በሌላ በህገ ወጥ መንገድ ካላጣቻት ከዛ ሀገር በህጋዊ ግን በእኛ ኢትዮጵያ ኤርላይንስ እቺ ልጅ ወደ ኢትዮጵያ አትሄድም። እመኑኝ። ገባችሁ? በቃ ይሄ ነገር እመኑኝ እሺ። ለምን አንዳንድ የሚደረግበት ቦታ ላይ መሆን ያለበት ነገሮች ላይ አድርገናል። አብሽሮ አትጨነቁላችሁ ፈልጌ ነው። ኦኬ ጋይስ፣ ማሻአላህ ጥሩ እየሄድን ነው። ታብታቡ ቀጥሉበት በዚሁ ብስሚላህ። ኦኬ ሙሉ አስገባሻለሁ። አንዴ ብቻ ሪቺ ቆይ ሙሉ ትግባ። ሪቺ ግቢ። ኦኬ ሲቫን የታለች? አይ ሲቫን አንቺንም ነግርሽ ነገር አለ። ያው ሰምተሽኛል። ከታች እንድትረጂኝ ኦኬ እሰማለሁ። የገባችሁ ሲቫን አውሩ። አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ሲቫን ሰምተሽኛል አይደል? ወይ ሰምተሽኛል? አዎ እየሰማሁት ነበር። ኦኬ አዎ ሰምቻለሁ። በቃ ሲቫን አሁን አንቺ በዚህ ጉዳይ ላይ እናንተ አታውሩ። የተወሰነ ቀን ስጡኝ፣ እኔ ውጤቱን ይዤላችሁ እመጣለሁ። የደረሰ እየሰጣችሁኝ መረጃ ሁሉ ለሚገባው አካል አስተላልፌያለሁ። ነገሩ አሁን በጣም ትልቅ ሰዎች ነው የያዙትና ስለዚህ አብሽሩ። እንግዲህ ሙቤ ጋር እንሂድ
ሙቤ እንግዲህ ውጤቱን ያመጣልናል ብላችሁ እኔን አምናችሁኝ እነ ሲፋን እነ ሄለን ሁላችሁንም በዚህ አጋጣሚ ላመሰግናችሁ እፈልጋለሁ። ወንድማችን ሙቤ ጋር እንሂድና በዚህ ጉዳይ ላይ እሱ ይከታተል ላላችሁ ሁሉ አመሰግናለሁ። እኔም እናንተን አላሳፍራችሁም። እሺ እኔን ወንድማችሁን አምናችሁ ታችሁ ይሄ ጉዳይ ወደ ወንድማችን ሰጡና እሱ ይሄን ጉዳይ ይከታተልን ብላችኋል። ለእኔ ኃላፊነት ሰጥቶኛል። እኔ ደግሞ በተቻለኝ መጠን ዛሬ ቀን ሙሉ ከጠዋት በዚህ ጉዳይ ላይ ስሰራ ነበር። ስለዚህ እናንተንም አላሳፍራችሁም። ኢንሻአላህ በቅርብ ቀን አስደስታችኋለሁ። እሺ አመሰግናለሁ። ስለምናውቅ እኮ ነው ወደ አንተ የመጣ ነው። ስለዚህ እናንተ አሁን የእሷንም ፎቶ ለጥፋችሁ ወይ የእሷንም ፎቶ ዘግዝቃችሁ ምናምን ነገር ምንም ነገር ስለሷ አታወሩ፣ ከእሷ ጋር አትነጋገሩ። በተለይ በይሩት ያላችሁ እህቶቼ፣ በዚህ ጉዳይ ላይ የነበራችሁ እህቶቼ በጣም ጥንቃቄ ያድርጉ። ለእናንተ ትንሽ የወንድም ምክር ነው የምመክራችሁ። እዛም ስላላችሁ ጥንቃቄ ያድርጉ። እሺ እኔ እንደተነገረኝ ከሆነ ትንሽ ጥንቃቄ እንድታደርጉ እባካችሁ እህቶቼ። እኔ ለአላህ ብዬ ነው እንግዲህ የምመክራችሁ። እሺ እኛ አሁን እዚህ ጋር ሌላ ሀገር ሆነ እንደፈለግም ብሎ እናንተ ደግሞ ትንሽ በኋላ እናንተ ደግሞ አደጋ ላይ ስትሆኑ እኔ ጋር ነው የምትመጡት እኮ። አሁን እናንተ የሆነ ነገር ብትሆኑ የሙቤ እህታችን እንደዚህ እህቶቻችን እንደዚህ ያደረገቻቸው እንደዚህ ሆነ ብላችሁ ከአሁኑ ልንገራችሁ ብዬ ነው። ኦኬ በተለይ አንዳንድ ቤት እየገባችሁ ምናምን ጥንቃቄ አድርጉ፣ ምንም እንዳትጎዱብን። እናንተም ያው ለእሱ አዝናችሁ ነው። እናንተም እናት አባት አላችሁ፣ ቤተሰብ አላችሁ። ስለዚህ ባካችሁ ራሳችሁን ጠብቁ። በዚህ ጉዳይ ላይ በተለይ ኤርፖርት ላይ የነበራችሁ እህቶቼ እሺ አደራ ጥንቃቄ አድርጉ። አንዳንድ ቮይስ እሷም ያው ትናንትና ስልኩ ላይ አንዳንድ ነገር የተናገረችው ነገር አለ። እንግዲህ ያው ዛሬም ያው ትናንትና ያናገርኩት ግለሰብ እሱንም ዛሬ በስነ ስርዓት አናግረው ዛሬ ተናዶ በጣም ደውሎ ብዙ ነገር ሲሳደብ ነበር። እኔ እንግዲህ እንደፈለግ ተናገር እንደፈለግ ተሳደብ አንድ እኔ በቃ አንተ ታዋቂ ለመሆን አንተ ፌመስ ለመሆን እንደዚህ ለመሆን ብዙ ነገር ተሳደበ። እኔ እንደፈለግ ተናገር አልኩት። እኔ ታዋቂ እኔ ባንተ አይደለም ሆነው አልኩት። አንተ አይደለም እኔ ታዋቂ የምታደርገኝ ወይ ፌመስ የምታደርገኝ ወይ እኔ ባንተ ገንዘብ አንተ በቃ እና በእኔ ብር ለመስራት ብለህ ምናምን ብዙ ነገር አለ። ግን የሁሉ ነገር ያለችው እሷ ናት። ለእሱ ደውላ እንደዚህ ያለችው። እሱ ደግሞ ያው ዛሬ ያው እንግዲህ ስልክም ተደውሎ ብዙ ነገር አለ የተከሰተ ነገር። እሱም በኋላ ከነ መረጃው አመጣላችኋለሁ። እሺ ግን እናንተ እንድትረጋጉ ፈልግ። እሺ በተለይ እህቶቼ ተረጋጉ እና ተውተው እመኑኝ። እኔ ኢንሻአላህ ሄለን እሺ ቡቡዬ እናመሰግናለን። እሺ አንቺንም ሹክራን ሄለን። እንዴት ዋልሽ? ሰላም ነው? እንዴት ዋላችሁ? ሁላችሁም ሰላም ብያለሁ። ሙቤ እንግዲህ ያው ጥሩ ነገር ሰርታል ዛሬ። በጣም ደስ የሚል ዜና ነው። እኔ ስሰማ በጣም ደስ ያለኝና እጅግ አድርጌ በጣም አመሰግናለሁ። እኔ እንጃ አላውቅም፣ ብቻ አመሰግናለሁ የሚለው ቃል ያንሳል አንተ ማለት ነው። ብቻ በቃ ባለኝ አቅም እኔ ሁሌም ዱዓ ያደርግልሃለሁ። እድሜና ጤና ይስጥልን። ሁሌም በቃ ከአንተ ቤት ጠይቆ የሚያጣ ሰው አይኖር። አንተን ረጅም እድሜ ይስጥ። ብቻ አላቅም ምርቃትና ያው ሲፋን ትመርቅ። ያው ጥሩ ነገር ላይ ደርሰናል። እኛን የሚመለከተን አካል የለም። ያው ነገሩን ህግ ይዞታል። እሷና ህግ ይዋጡ። አንተ ደግሞ ዛሬ በቃ እኛን ያቃተን ከአቅማችን በላይ የሆነን ነገር በአንድ ቀን ጨርሰዋል። ጀግና ሙቤ ጀግና ብያለሁ እና መባሪፍ ሹ በድ አለክ ያኔ ሽኩራን كتير يعني اكثر من شكرا ما فيني انت تحت عيوني طيب انا يعني وانا كمان ما انا غيرك يعني انت تعرف هيدا شيء እኔ እንግዲህ እዚህ ጋር ሁላችሁም ወይ በብሔር በምን አይደለም የተለያየ ብሔር ነው ያለው። ጉራጌ አለ፣ አማራ አለ፣ ትግሬ አለ፣ ሁሉ ነገር አለ። እኔ ጋር እህቶቼ ናቸው። ክፋትን ይነጋቸው አልፈልግም። እኔም እናቴ እንግዲህ አረብ ሀገር ነው አሳድጋ አስተምራ ለዚህ ያበቃች። እሺ ስለዚህ አረብ ሀገር ያለው እህቶቼ ምንም ነገር እንድትሆኑብኝ አልፈልግም። እሺ አና ማ አብጋ ይሲር ማዓኩም ሸይ አና ዳይመን ተሕት